ችዬ ፈጣይሩ ይሄን ይመስላል። ሰርታችሁ ሞክሩት። ያው በቀላል ግብአት ነው የሚሰራው በቤታችን ባለው ማለት ነው። ብዙ ግብአቶች አይጠይቅም እና ሰርታችሁ ሞክሩት። በጣም ይጥማል። ጧት ቁርስ ይሆናል፣ ማታ እራት ይሆናል ከሻይ ጋር ማለት ነው። እና ሀባይቦች ሞክሩት፣ ታመሰግኑኛላችሁ። ያወቁትን ማሳወቅ ጥሩ ነው ብዬ ነው እኔ የሰራሁትን እንዲሰሩ ብዬ ይዤላችሁ የመጣሁት ማለት ነው። ሞክሩት፣ ሰርታችሁ ብሉ። የመዳም ቅመሞች ራሳችሁን ጠብቁ ማለት ነው። እርግጠኛ ነኝ ሰርታችሁ እንደማበሉ ለእናንተ አውቃለሁኝ። ግን ያው ለሰዎቹ ስሩላቸው። ምን እንስራ ብላችሁ ስታስቡ እንደዚህ አድርጋችሁ ሰርታችሁ አቅርቡላቸው። ሻይ ጋር ወተት ጋር መብላት ይችላሉ ማለት ነው። ደስ እያላቸው እያመሰገኗችሁ ይበላሉ ማለት ነው። እና ሀባይብ ሞክሩ ትላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፊርድ ቤተሰብ እንዴት ናቸው? እንደውም ክርስቲያን ወገኖች ሰላማችሁ ብዝት ትተረፍ ይበልልኝ። ሀባይቦች እንዴት ናችሁ? ደህና ናችሁ ሆይ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩት። ቤተሰብ የሆናችሁ ደግሞ ኮሜንት፣ ላይክ፣ ሸር እያደረጋችሁ አበረታቱኝ ይላችኋለሁ። ዛሬ ደግሞ የሆነ አዲስ ነገር ይዤላችሁ መጥቻለሁ። በእኛ ቤት አዲስ ነው፣ በእናንተ ደግሞ አላቅም ምን አይነት እንደሆነ ማለት ነው። እና ሀባይቦቼ ያው በእኛ ቤት አዲስ ነው፣ በእናንተ ብቻ አላቅም። ውስጡ ላይ ዘቢብ ጨምረን ነው ያቦካ ነው ማለት ነው። ያው ሊጡን ሳቦካ አልነገርኳችሁም። ያው ካሜራ፣ ስኳር፣ ቤኪንግ ፓውደር፣ እንቁላል ነው የጨመርነው ማለት ነው። እንደዛ አድርጌ ነው ያቦካሁት። ሊጡን ካቦካው በኋላ ነው ቪዲዮ ትዝ ያለኝ ማለት ነው። እና የተለየ ነገር የለም። ያው ስኳር፣ ዱቄት፣ እንቁላል፣ ቤኪንግ ፓውደር፣ ስኳር፣ ያው ዘይት ይሄን የጨምሬ ያቦካሁት ማለት ነው። እና ይሄን ይመስላል። ያው ቆራርጬ በክብ በክብ ጠቅልል ያስቀምጨዋለሁ ኩፍ እንዲል ማለት ነው። ከዛ በመቀጠል ያው እንደዚህ እያደረግን ማለት ነው። በእንትኑ እየዳመጥን እንደዚህ እያደረግን እያስተካከልን ስንያ ላይ እናደርጋለን። የተወሰነ ደግሞ እዚህ እያለ ኩፍ ማለት አለበት ማለት ነው። እና አብረን እንስራ። ከጎኔ ሆናችሁ አበረታቱኝ። ከጎኔ ሆናችሁ ስለምታበረታቱኝ በጣም አመሰግናለሁኝ። ያው እስከ መጨረሻው ተከታተሉኝ። ምን አይነት ሆኖ እንደሚወጣ ደግሞ አብረን እንየው። እኔም እንደናንተው አዲስ ነኝ፣ ገና እየሞከርን ነው ማለት ነው። ሞክረ ነው አናቅም። ለመጀመሪያ እየሰራን ነው። ሰርታችሁ የምታውቁ ካላችሁ ደግሞ የቀነስ ነው የጨመርነው ነገር ካለ በኮሜንት አስቀምጡልን። ያው ከእኛ እያልን ያወራሁት ያው ሴትዮ ጋር ስለሰራው ማለት ነው። ሴትዮ ጋር ስራ እየሰራው ስለሆነ ነው እኛ እያልኩ ያወራሁት ማለት ነው። እና ያን ይመስላል። እስከ መጨረሻ ተከታተሉን። አብራችሁ ከኛ ጋር ዋሉ ዛሬ ማለት ነው። ያው ውዶችዬ ፎሮን ላስገባው ነው እንትን ያው እንቁላልና ትንሽዬ ሀሊብ አድርጌ ቀብቼዋለሁ። እንግዲህ አብረን እንየው ይሄ ሙያ የዛሬው አጅና ለየት ያለ ነው። ለማንኛውም ያው አብረን እናየዋለን። ያው ፎሮን ላስገባው ነው። ፎሮንን 180 ዲግሪ ሸቅያለሁኝ። ያው ላስገባው ነው። እስኪ ይብሰልና እንግዲህ አብረን እናየዋለን። ዶችዬ ይኸው የሰራውን አስገብቻለሁኝ። እንግዲህ ይብሰልና ምን አይነት እንደሆነ እናየዋለን አብረን ማለት ነው። ጣዕሙንም እንቀምሳል፣ መልኩንም እናያለን ማለት ነው። ከፍትፍቱ ፊቱ የሚባል ነገር አለ አይደለ? ግን መልኩ ማማር አለበት። መልኩ ካላማረ እንኳ ችግር ነው። እና ይሄን ይመስላል ሀባይቦቼ። ያው አብራችሁ እንዳትንቀሳቀሱ ከኔ ጋር ናችሁ ዛሬ። ይህ ያው ፈጣይራችንና በዚህ መልኩ ሰርተን ጨርሰናል። ይህን ይመስላል። በጣም ያምራል፣ በጣም ይጥማል። ሰርታችሁ ሞክሩት። ለአሁን ጥቁር አዝሙድና ሰሊጥ ወጀር አርጌበታለሁ ማለት ነው። ጣዕሙ መቼም ምን ብዬ ልንገራችሁ፣ በጣም ነው የሚያምረው፣ በጣም ነው የሚጥመው። እጅ ነው የሚያስቆረጥመው። እና ሀባይቦች ሰርታችሁ ሞክሩት። ያው እኛም ለመጀመሪያ እየሞከረ ነው። በቴሌቪዥን አይተነው ማለት ነው። በቴሌቪዥን አይተነ ሴትዮዬ ያላን ሞክር ብላ ሞከርን። ዘቢብ ስላለው ግን ይጥማል። ያው አቦካኩን ነግሬያቸዋለሁኝ። ያው ካሜራ፣ ስኳር፣ ትንሽዬ ጨው፣ ቤኪንግ ፓውደር፣ ስኳር፣ ዘይት አድርጎ ሀሊብ አድርገን ያቦካ ነው። ያው ሳቦካ መጀመሪያ ላይ ሴትየቱም ነበረችብኝ፣ እኔም ትዝ አላለኝም ነበረ። ከዛ እሷ ወጣ ስትልልኝ ማለት ነው ቪዲዮ ትዝ አለኝ። ከዛ ጀዋሌን እየሮኩ አመጣሁኝና መቀረጽ ጀመርኩኝ ማለት ነው።
እና ያው ከመጀመሪያ ላይ ያለው ነግሬያቸዋለሁ። መስራት የምፈልጉትን አቦካኩ ዱቄቱ እንደዛ ነው። ዱቄት፣ ስኳር፣ ሀሊብ፣ ጨው፣ ዘይት፣ እንቁላል፣ ቤኪንግ ፓውደር፣ ከሚራ ማለት ነው። ከዚህ ውጭ ሌላ የተለየ ነገር የለውም። ሰርታችሁ ዘቢብ ጨምሩበት። በጣም ይጥማል፣ ያምራል እንደምታዩት ማለት ነው። ያው የካሜራ ጥራት የለውም ከሆነ ይቅርታ እንጠይቃለን። ስለ ካሜራ ጥራት ካሜራማኗ ብዙም ገና አልሰለጠነችም ማለት ነው። ካሜራማኗ ስትሰለጥን ደግሞ ከዚህ በተረፈ እያሳመረች ታቀርብላችኋለሁ እላችኋለሁ። ስለነበረና ቆይታ በጣም አመሰግናለሁ። ስለምታበረታቱኝ ከጎኔ የሆናችሁ ሁላችሁንም አመሰግናለሁ። ለቪዲዮ አዲስ የሆናችሁ ለቻናሉ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩት። ቤተሰብ የሆናችሁ ደግሞ ሼር፣ ኮሜንት እያደረጋችሁ ላይክ አበረታቱኝ እላችኋለሁኝ። ከጎኔ የሆናችሁ አይዞሽ ለምትሉኝ በጣም ነው የማመሰግነው ውዶችዬ። እኔ ያለ እናንተ ምንም ስለሆንኩኝ እናንተ ከሌላችሁ ከጎኔ ብርድ ብርድ ነው የሚለኝ። ስለዚህ በጣም ነው የማመሰግነው ውዶችዬ። መልካም ቀን መልካም ምሽት ብያለሁኝ። በድጋሚ እስከምንገናኝ ድረስ ደህና ሁኑልኝ። አመሰግናለሁ። ክበሩልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወይቦች ሰርታችሁ ሞክሩት። ፈጣይራችን ይህን ይመስላል። በቀላል ግብአት ነው የሚሰራው በቤታችን ባለው ማለት ነው። ለጧት ቁርስ ይሆናል፣ ለራት ይሆናል፣ በሻሂ በወተት ማለት ነው። እና ሀባይብ ሰርታችሁ ሞክሩት። ለሰዎቻችን ቁርስ ምን እንስራ፣ እራት ምን እንስራ የምትሉ ማለት ነው። ቀለል ያለ ነገር እንደዚህ አድርጋችሁ ሰርታችሁ አቅርቡላቸው። በጣም ይወዱታል፣ በጣም ያመሰግኗችኋል ማለት ነው። ያው ግን ዘቢቡን እንዳረሱ ውስጥ ላይ ዘቢብ ይጨመራል፣ ሊጡን ስታቦኩ ማለት ነው። ዘቢብ ከጨመራችሁበት በጣም ነው የሚጥመው። ዋው ነው ደግሞ እንትን ያለ ነው። አጅነው ለይን ነው የሚሆነው። በደንብ ካቦካችሁት አጅነው ያው ታውቃላችሁ፣ ሊጥ ሲቦካ አጅነው ካማረ የምትሰሩት ነገር በጣም ያምራል ማለት ነው። ሶፍት ነው የሚሆነው። እና ሀባይቦቼ ሞክሩት ትላችኋለሁ። ሰርታችሁ ብሉ። ለመዳሞቻቸው ማብሏቸው። የመዳም ቅመሞች በተለይ ጧት ቁርስ ምን እንስራ የምትሉት ይህን እየሰራችሁ አቅርቦላቸው። ይወዱታል፣ ይበሉታል፣ ይጠጡታል። እና ሀባይብ ስሩና ሞክሩት።